በማንኛውም የዓለማችን እጅግ ዘመናዊ እጅግ ውድና አስፈሪ በሚባሉ የራዳር መከላከያ ሲስተም ስክሪን ላይ ፍጹም የማይታይ በሰማይ ላይ እንደ ረቂቅ መንፈስ ወይም እንደ ጥቁር ጥላ የሚንቀሳቀስ በቢሊዮን የሚቆጠሩ የኮድ መስመሮችን በሰከንድ የሚያሰላ የሚበር ሱፐር ኮምፒውተር ወይስ በአየር ላይ የስነ ተፈጥሮና ኤሮዳይናሚክስን ህግን በግልጽና በይፋ የሚጋፋ የፊዚክስን ህግ አሽቀንጥሮ በመጣል እጅግ አስደናቂና ሊታመን የማይችል ተለዋዋጭ ቅልጥፍና ያለው የብረት አዳኝ? ይህ በሆሊውድ የሳይንሳዊ ልቦለድ ፊልሞች ላይ የምናየው ምናባዊ ፈጠራ አይደለም። ይህ አሁን እኛ የምንኖርበት ዓለም የደረሰችበት እውነተኛ አስፈሪና የመጨረሻ የቴክኖሎጂ ጫፍ ነው። በአሁኑ ሰዓት እኛ በዚህ ሰከንድ ንግግር በምናደርግበት ቅጽበት እንኳን በዓለማችን ሰማይ ላይ ፍጹም የሆነ የበላይነትን ለመያዝ የሰማዩን አክሊል ለመድፋት የሚደረገው የልዕል ኃያል የቴክኖሎጂ ፍልሚያ ከመቼውም ጊዜ በላይ አይሏል። እጅግ አስፈሪ ወደሆነ ደረጃም ተሻግሯል። በአንድ በኩል የአሜሪካ ወታደራዊ ጡንቻ የሰሜን አትላንቲክ የጦር ቃል ኪዳን ወይም የኔቶ የማይናወጠው የጀርባ አጥንት የሆነው በሰው ልጅ ታሪክ ውስጥ እጅግ ውድ የሆነ የጦር መሳሪያ ፕሮጀክት ተብሎ የሚታወቀውና በውስጣዊ የዲጂታል አእምሮ የረቀቀው ኤፍ-35 በኩራት ሰማይን ይቆጣጠራል። በሌላ በኩል ደግሞ የክሬምሊን ታላቅ ኩራት የሩሲያና የሳይቤሪያን ሰፊ ሰማይ ከአምባገነን ጠላቶች ለመጠበቅ የተገነባው በሚስጥር የተሸፈነውና የሩሲያ የምህንድስና ጥበብ ቁንጮ የሆነው ገዳዩ ሱ-57 ጥርሱን አግብቶ ይቆማል። እነዚህ ሁለት ሰማይ ሰንጣቂ አውሮፕላኖች ተራ የጦር መሳሪያዎች ወይም ዝም ብሎ የሚበሩ የብረት ክምችት አይደሉም። እነሱ የሰው ልጅ ስልጣኔና የምህንድስና ሳይንስ የደረሰበት የአምስተኛው ትውልድ የምህንድስና ጥበብ የመጨረሻ ሰማይና ሚስጥራዊ ውጤቶች ናቸው። እነሱ የተሰሩት ጠላትን ለማስፈራራት ብቻ ሳይሆን መላው የዓለም ጦርነት ስልትን በአንድ ጀንበር ለመቀየር ነው። ነገር ግን የፕሮፓጋንዳ ማስታወቂያውና የፖለቲካ ፉክክሩ ተወግዷል። የቃላት ጦርነት አብቅቶ እውነተኛና ህልውና የሚወስን እውነተኛ የአየር ላይ ውጊያ ውስጥ ፊት ለፊት ቢገናኙ በአሸናፊነት ማዕረግ ሰማዩን እየገዛ የሚመጣው ማን ነው? ከሩቅ ርቀት ጠላትን ሳያይ የሚያጠፋው የአሜሪካ ቴክኖሎጂ የበላይነት ወይስ ማንኛውም ሚሳኤል በአየር ላይ የቀለበሰ የሚወረውር የሩሲያው እጅግ አስደናቂ የበረራ ቅልጥፍናና ፍጥነት? ዛሬ በሞደርን ፋክት ቻናላችን የአሜሪካ ኤፍ-35 እና የሩሲያ ሱ-57 በይፋዊ መግለጫዎች ላይ በጭራሽ ተነግረው የማይታወቁ በወታደራዊ ደህንነት መዝገቦች ውስጥ የተቆለፉ ሚስጥራዊ አቅሞች፣ ድክመቶችና እውነተኛ የጦር ሜዳ ሚዛን በጥልቅ በዝርዝርና በምስል አስደግፈን እንመረምራለን። ይህንን እውነታ አንዴ ካያችሁና ከተረዳችሁ በኋላ ስለ ሰማይ ላይ ውጊያ ያላችሁ እይታ ሙሉ በሙሉ ይለወጣል። አእምሯችሁን ከፍታችሁ ለመገረም ዝግጁ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ወደዚህ አስደናቂና ሚስጥራዊ አምስተኛው ትውልድ የጦር ዓለም በጋራ እንግባ። ስለ አሜሪካው ኤፍ-35 ስናወራ ስለ ተራ ፍጥነት ወይም ክንፍ ስር ስለሚጫነው የሚሳኤል ብዛት ብቻ ማውራት ትልቅ ስህተት ነው። ፍጹም የአቪዬሽን ሳይንስ አለመረዳት ጭምር ነው። ምክንያቱም ይህ አውሮፕላን የተሰራው ለሌላ እጅግ ላቅ ያለና ለየት ላለ ዓላማ ነው። ኤፍ-35 የጦር አውሮፕላን ብቻ አይደለም። እሱ ሰማይ ላይ የሚበር ራሱን የቻለ ባለ 6 እግር ሱፐር ኮምፒውተር ነው። የዚህ አስደናቂ ማሽን ትልቁና ዋነኛው ሚስጥር ሴንሰር ፊውዥን ወይም የሴንሰሮች ፍጹም ውህደት በመባል ይታወቃል። በአውሮፕላኑ አካል ላይ በተለያዩ ስልታዊ ቦታዎች ላይ ተደብቀው የተገጠሙት 6 እጅግ ዘመናዊና ረቂቅ የሆኑ የኢንፍራሬድ ካሜራዎች ወይም በወታደር ስሙ ኤኤን ወይም AAQ-37DAS ለአብራሪው ፍጹም የሆነ ዙሪያ መለስ የ360 ዲግሪ እይታ በነጻ ይሰጡታል። ይህ ማለት ምን መሰላችሁ? አብራሪው በበረራ ላይ ያለ ወደታች ወደ እግሩ ስር በሚመለከትበት ጊዜ አውሮፕላኑ ወይም የአውሮፕላኑ ወለል አይደለም የሚያየው። ከአውሮፕላኑ ስር በታች ያለውን ምድር፣ ተራራ፣ ጠላትን በቀጥታ በቢሊዮን ዶላር ወጪ በተሰራ የራስ ቁስ ስክሪን ላይ ዘልቆ ይመለከታል። አውሮፕላኑ ለአብራሪው ግልጽ የመስታወት ያህል ይሆንለታል። ከዚህም በላይ ኤፍ-35 ጠላት እሱ መኖሩን እንኳን ሳይረዳና ሳይጠረጥር ቀድሞ በማየት ቀድሞ የመተኮስና በመጨረሻም ቀድሞ የማጥፋት የፈርስት ሉክ ፈርስት ሹት ኤንድ ፈርስት ኪል ገዳይ ስትራቴጂ አለው። የጠላት ወታደራዊ ራዳር እሱን በስክሪን ላይ ለማግኘት ከመሞከሩ በብዙ ኪሎ ሜትር ርቀት ላይ እያለ ኤፍ-35 የጠላትን ጄት ታውቆ ለይቶና አነጣጥሮ ገዳይ ሚሳኤሉን አስወንጭፎ አካባቢውን ጥሎ ይጠፋል። ነገር ግን ይሄ ቴክኖሎጂ ቁንጮ የሆነው ኤፍ-35 ፍጹም ነው ወይስ ደካማ ጎን አለው? ፍጥነቱ በማክ 1.6 የተገደበ ሲሆን ያለ ተጨማሪ የሞተር ኃይል ወይም ያለ አፍተር በርኒንግ እገዛ ብቻ ከድምጽ በላይ በሆነ ፍጥነት ረጅም ርቀት መጓዝ ወይም ሱፐር ክራይስ የማድረግ የተፈጥሮ አቅም ፍጹም የለውም። ይህ ደግሞ በቅርብ ርቀት የአየር ላይ ፍልሚያ ላይ ትልቅ ዋጋ ሊያስከፍለው የሚችል ድክመቱ ነው። አሜሪካውያን በቢሊዮን ዶላር የኮምፒውተር መረብና የዲጂታል ሴንሰሮች ላይ ፍጹም እምነት ሲጥሉ፣ ሩሲያውያን ግን አሁንም ድረስ በአንድ ጥንታዊ ግን ውጤታማ በሆነ የጦር ውጊያ ያምናሉ።
እሱም የሰማይ ላይ ቀጥተኛ የፊት ለፊት ውጊያ ወይም ዶግ ፋይት ፍጹም የበላይነት ነው ብለው ያምናሉ። የዚህ የክሬምሊን ኩራት የሆነው የሱ-57 ትልቁና ዋነኛው ሚስጥር ሱፐር ማኔቭሪቲ ወይም በአየር ላይ ያለው እጅግ የላቀ ሊታመን የማይችል የበረራ ቅልጥፍና ነው። የሩሲያ ኤሮስፔስ መሐንዲሶች በዚህ አውሮፕላን ላይ የገጠሙት ልዩ ሞተር ወይም ትረስት ቬክተሪንግ ኮንትሮል የጀቱ የጭስ ማውጫ ወደ ተለያየ አቅጣጫ በነጻነት መዞር ይችላል። ይህ ማለት ምን መሰላችሁ? ሱ-57 በሰማይ ላይ እየበረረ ሳለ ተራ የፊዚክስንና የስነ ህግጋትን በግልጽ በሚጋፉ መልኩ በድንገት አቅጣጫውን በሰከንድ ውስጥ በመቀየር በአየር ላይ ቆሞ ወደ ኋላ መገልበጥና ከጀርባ የሚከተሉት እጅግ ዘመናዊ የሚሳኤል ወጥመዶችን ጨምሮ አሽቀንጥረው ማምለጥ ይችላል። በንጹህ ፍጥነት ረገድ ካየነው ደግሞ ሱ-57 አሜሪካዊ ተቀናቃኙን ኤፍ-35ን በእጅጉ ወደ ኋላ ያስቀረዋል። የሱ-57 ፍጥነት እስከ ማክ 2 ድረስ ይወነጨፋል። ከሁሉም በላይ ግን የኤፍ-35 ትልቅ ህመም ወይም ድክመት የሆነውን በመቀማት ያለምንም ተጨማሪ የነዳጅ ፍጆታ ወይም ያለ አፍተር በርኒንግ እገዛ ከድምጽ በላይ በሆነ ፍጥነት ረጅም ርቀት መጓዝ ወይም ሱፐር ክራይሲስ የማድረግ ተፈጥሯዊ አቅም አለው። በተጨማሪም ይህ አውሮፕላን በራዳር ለመታየት ያለው እድል ለማካካስ በሚመስል መልኩ በክንፎቹ ጠርዝ ላይ ሳይቀሩ የተገጠሙ በርካታ ሚስጥራዊ የራዳር መከላከያ ሲስተሞች ወይም ኤን-036 የተባሉ ዘመናዊ ቴክኖሎጂ አሉት። ይህም አብራሪው ከፊት ለፊቱ ያለውን ጠላት ብቻ ሳይሆን ከጎን ከጀርባ በኩል በስውር ሊያጠቁ የሚመጡትን አደጋዎች በሙሉ በቀላል እንዲያይና ቀድሞ እንዲከላከል ሙሉ እድል ይሰጠዋል። አሁን መላው ዓለም ወደሚጠብቀውና ወደማይቀረው ዋናው ወሳኝ ጥያቄ ላይ ደርሰናል። እነዚህ ሁለት የሰማይ ላይ አስፈሪ ግዙፍ የልዕለ ኃያላን ቁንጮች እውነተኛ የጦር ሜዳ ላይ ፊት ለፊት ተገናኝተው ገዳይ ፍልሚያ ውስጥ ቢገቡ ምን ይፈጠራል? የትኛው ፍልስፍና ነው ሌላኛውን ቀጥቅጦ የሚገዛው? እስኪ ይህንን ታላቅ ሚስጥር እጅግ ወሳኝ በሆኑ 3 ነጥቦች መዝነን እንየው። የመጀመሪያው ነጥብ የራዳር የመሰወር አቅም ወይም የስቲል ሚስጥር ነው። በዚህ የድብቅ ፍልሚያ የአሜሪካው ኤፍ-35 እጅግ የላቀና የማይቀርብ የበላይነት አለው። ኤፍ-35 የራዳር አሻራ ወይም በሳይንሱ ራዳር ክሮስ ሴክሽን እጅግ በጣም አነስተኛ ከመሆኑ የተነሳ የጠላት ራዳር እሱ ሰማይ ላይ ሲፈልግ እንደ ትልቅ ተዋጊ ጀት ሳይሆን እንደ ትንሽ የብረት ጎልፍ ኳስ ሆኖ በስክሪኑ ላይ የሚቆጠረው። በአንጻሩ የሩሲያው ሱ-57 ዲዛይን ለፈጣን ጥቃትና ለአየር ላይ ቅልጥፍና ፍጹም ቅድሚያ ስለሚሰጠው የራዳር መሰወርና ራስን የመደበቅ አቅሙ ከአሜሪካው ተቀናቃኙ በእጅጉ ያነሰና ለጠላት ራዳር ይበልጥ የተጋለጠ ነው። ሁለተኛው ደግሞ የጦር መሳሪያ የመሸከም አቅምና ገዳይነት ነው። እዚህ ጋር ደግሞ ጨዋታው ይቀየራል። የሩሲያው ሱ-57 የተገነባበት እጅግ ግዙፍና ሰፊ የውስጥ የጦር መሳሪያ ክፍል ወይም ኢንተርናል ዌፔን ቤይ ምክንያት አውሮፕላኑ የራዳር የመሰወር አቅሙ ሳይቀንስ እጅግ ረጅም ርቀት ተወንጫፊ ስትራቴጂካዊ ጥፋት የሚያደርሱ የከበዱና ግዙፍ የሆኑ ሚሳኤሎችን በሆዱ ውስጥ ደብቆ መጫን ይችላል። የአሜሪካው ኤፍ-35 ግን የውስጥ መጋዘን እጅግ ጠባብ በመሆኑ የሚይዘው ሚሳኤል መጠንና ክብደት በጣም ውስን ነው። ተጨማሪ መሳሪያ ለመጫን ከተገደደ ደግሞ ክንፍ ስር በመደበቅ የመደበቅ አቅሙን ወይም ከራዳር የመሸሸግ አቅሙን ሙሉ በሙሉ መስዋዕትነት ማድረግ አለበት። በሶስተኛ ደረጃ ደግሞ የጦርነት ስልት ወይም የዶክትሪን ልዩነት የምንለው ነው። ሁለቱ ሀገራት አውሮፕላኖቻቸውን የሰሩበት ፍልስፍና ፍጹም የተለያየ ነው። ኤፍ-35 ሙሉ በሙሉ የተገነባው ለሩቅ ርቀት ውጊያ ወይም ቢዮንድ ቪዥዋል ሬንጅ ለሚባለው ስልት ነው። እሱ ጠላት ባይን ሆነ በራዳር ሳይመለከተው በብዙ 100 ኪሎ ሜትር ርቀት ላይ ያለ መረጃን አቀናጅቶ አጥፍቶ በሰላም መውጣት ላይ ያተኩራል። የሩሲያው ሱ-57 ግን ውጊያው ተቀጣጥሎ ርቀቱ ጠቦ ሁለት ጄቶች ፊት ለፊት በተቀራረቡበት አውድ በሚያደርገው እውነተኛና አስፈሪ የአየር ላይ ፍልሚያ ወይም ዶግ ፋይት ላይ ወደር የሌለው ሰማዩን ወደ ሲኦል የሚቀይር ገዳይ አውሬ ነው። በአጠቃላይ ነገሩን ስንጠቀልለው የአሜሪካ ኤፍ-35 እና የሩሲያ ሱ-57 ፍጹም የተለየ ወታደራዊ ፍልስፍናና ጣፋንታ ያላቸው የተራራቁ የጦር መሳሪያዎች ናቸው። ኤፍ-35 በአየር ላይ ያለውን እያንዳንዱን ዲጂታል መረጃ በመሰብሰብ በመተንተንና ከአጠቃላይ የጦር ሰራዊቶች ጋር በቡድን ተሳስሮ በመስራት ረገድ ዛሬም ድረስ የዓለማችን ቁጥር 1ና የማይታለፍ አውሮፕላን ሲሆን፣ በአንጻሩ ሱ-57 ደግሞ ሰማይ ላይ ብቻውን ተለቆ የአየር ላይ ፍልሚያን ተቆጣጥሮ ጠላትን አንድ በአንድ እያደነ የሚበላ እጅግ አደገኛና ገዳይ ብቸኛ አዳኝ ነው። ለዛም ነው ይህ የአምስተኛው ትውልድ የሰማይ ላይ ታላቅ ፍልሚያዎች የትኛው አውሮፕላን በወረቀት ላይ የተሻለ መረጃ አለ በሚለው ብቻ ፍጹም ሊወሰኑ የማይችል እውነተኛውን ድል የሚቀርጸው ከነዚህ አስፈሪ ማሽኖች በስተጀርባ ባለው የአብራሪዎችና የአእምሮ አካል ብቃት እንዲሁም በጦርነቱ እምብርት ላይ በሚታዩ የቴክኖሎጂ እውነተኛ ጥራትና ጥንካሬ ላይ ብቻ እንጂ። እናንተስ ምን ታስባላችሁ? በዲጂታል ቴክኖሎጂ የረቀቀውና የሚበረው ሱፐር ኮምፒውተር አሜሪካዊ ኤፍ-35 ወይም በአየር ላይ የስበት ህግን እየጣሰ የማይያዝ ሩሲያ ሰራሽ አውሬ ሱ-57? የእናንተን ግምትና ማብራሪያችሁን ኮሜንት ቦክስ ላይ አስቀምጡልኝ። ይህ በከፍተኛ ጥራት የተዘጋጀ የሚሊታሪ ትንታኔ ቪዲዮዎች ከተመቻችሁና አዲስ እውቀት ካገኛችሁበት ለጓደኞቻችሁ ሼር ማድረጋችሁና እንደዚህ ያሉ እጅግ አስደናቂ የሚሊታሪ ኤሮስፔስ እና የሳይንስ ሚስጥራዊ እውነታዎችን ሁልጊዜ ቀድሞ እንዲደርሳችሁ የሞደርን ፋክት ቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን ፍጹም እንዳትረሱ። በሚቀጥለው እጅግ አስገራሚ ቪዲዮ በሌላ አዲስ ሚስጥር እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን።